ስራሴ እንዴት እንደምወዳችሁ ማሚ። አንተ ዘቅዝቀ ስቀለኝ፣ ይኸው በይፋ ሪከርድ አድርጉ። ማሜ ዘቅዝቀ ስቀለኝ፣ ስትሰቅለኝ እኔ ራሴ ገልብጬ እሰቅልሃለሁ። ራሴ ማሜ። ከዛ ውጭ እኔ እናንተ ለተጣላ ነው የምን ማለቅለቅ፣ የምን ማጠብ፣ የምን ማድረቅ፣ የምን ማስጣት ነው? ያ አይ ላቭ ማሚ። በቃ ማሚዬ እስካለህበት ነገር እወድሃለሁ። እና በቃ ደግሞ ምንድነው ሁርሙፅ ሰርት ተዘጋ፣ እንትን ተዘጋ፣ ጉሮሯችሁ ይዘጋ፣ ጉሮሯችሁ ይዘጋ ነው የምላችሁ። እኔና ማሚ እኮ ተነጋግረን እኮ እስኪ ድባቡን እንየው እስኪ ምን እስኪ አንቺ ወዳጅሽንም ጠላትሽንም አላውቅ ብለሻል። እስኪ በእንደዚህ አይነት መልኩ እስኪ እኔ ወዳጅሽን ጠላትሽን እንይበት ብሎኝ እኮ ነው። የኔ አባት ማምዬ አይ ላቭ ዩ ሶ ማች ኤንድ አይ ሚስ ዩ ደግሞ ቤቢዬ። ደግሞ እኮ ትላንትና ማታ ራሱ ደውሎልኝ ነበር የኔ አባት የኔ ሀሳቢ። እንዴት ነው አልተሻለሽም እንዴ? ሐኪም ቤት ውጤቱን ምን አሉሽ? ምን ለውጥ አለ? እንዴት ነው ብሎ የኔ አባት የኔ ተንከባካቢ እስከ ልጆችክ እስከ ኮድ 21ዶች የኔ ተንከባካቢ ማምዬ። እኔ ትለይብኛለህ አንተ ማሚ፣ ትለይብኛለህ ስልክ ማምዬ በጣም ነው የምትለይብኝ። አሁን ደግሞ በቃ መገዳደል ጌማችን እንጫወታለን። ትንሽ ይሻለኝ እስከዛ በኮይን እንጫወታለን ተባብለናል። በቃ ውትያው ማሪ ከማሚ ጋር ፍቅር ጨምረናል። ጨምሯል፣ ፍቅር ጨምሯል። እኔ ራሴ ያው ጋይሶች እኔ ራሴ ማሚን ሳላስበው ሳልወደው አልቀርም። እኔ በቃ ተይኝ አልኩሽ ማሪ። ፍቅር ገባልሽ ቀላል። እናንተ እውነቱን እኮ ነው። ጫማዬን ሳላወልቅ ነው ልቦ ውስጥ ገብቼ ፈርሼ እየቃምኩ ያለሁት ይላል። እውነት እኮ ነው። እውነት እኮ ተጣልቼው ራሱ ወንዴ እንዲነ በቃ ልደውልለት ይላል። ውስጤ እኮ ነው። ፍቅሮቼ ልታረቀው እንዴ ማሚዬ አይሚሲዩ ልበለው እላለሁ እኔ ራሴ። ፍቅሮቼ ከዚህ በላይ ፍቅር ምን አለ? ምን አለ ፍቅሮቼ ከዚህ በላይ ፍቅር? ያው ግን እሱም የኔ ነገር አላስቻለውም። ይኸው ደግሞ እኮ ማሚ እኮ ተጣሉት። እውነት ከማሚ መጣላት ያዋጣል። ሲታረቃችሁ እኮ እናት ዩኒቨርስና አንበሳ ነው። ሲታረቅ ዩኒቨርስና አንበሳ ነው። ሀይ ማን ይሰጣል? ዩኒቨርስና አንበሳ ሲታረቅ። አሁን ይልቅ ማሚ ሀያኛው አለቅ አይደል? ማሮች ጋላሪን ሙሉልኝ። አሁን ጉማዬ ማላፍ ቴንኪ ኔ አባት በነካ እጅግ ስምንት ነው ምናምን ነው የሚሳም የጠየቀው። ጋላሪውን ሂድበት እንጂ ሂድበት ማሪ። ስንት ነው የሚሳም የጠየቀው? 8 ነው የጠየቀው። 8 የሚሳም ስጥና ሜምበር እየሆናችሁ ጋላሪ ሙሉ ጋይሶች። አዎ እየገባችሁ እንደዚህ ሹልክ እያላችሁ። አሁን አንዲቷን አይቻታለሁ ጋይስ፣ ሹልክ ብላ ስገባ ከታች እነነቀዙ ማለት ነው። ከታች ሹልክ ብላ ስገባ ከሆነ ቤት በብሎ ካጠናግሬያታለሁ። እዚህ ቀስ ብላ ነው ሹልክ ብላ ስገባ አየኋት። ሪቾዬ አኪ የኔ ፍቅር አለሽልኝ ወይ? ከማይ ሰንሻይነ እስኪ እንዴት ታረቃችሁ እንዴ? ወይ ሪሜት ነበርሽ? ታርቀን ፍቅር በቃ ሌላ ሌብል ደርሰን ይገርምሻል። አንበሳ ዩኒቨርስ ወርዶልኝ እነነቀዙ ጥልቅ ስትል ከታች አይቻት ደግሞ ሁሌ ትመጣለች። ቀስ ብላ ሹክክ ብላ ነው ጥልቅ የምትለው ነቀዙ። ከሆነ ቤት በብሉክ አጠናግሬያታለሁ። ጉቺ በጣም አይደል እንዲያመመሽ እንዴ? ቀላል ማሪ ተይኝ እስቲ። አሁን ራሱ እኔ ሆኜ ነው አሳዝናችሁኝ ነው በቪዲዮ የመጣሁት። ኧረ አላስወጣትም። ኧረ ትየኝ እንጂ ስገባ እኮ ከ664 665 ቪው ይሆናል። ሜምበር ሁኑ። እሺ የኔዎቹ ሜምበር ሁኑ። 1000 መግባት አለብን። ምን አልከኝ አባቴ? ከማሚ ጋር ከተጣላችሁ ወይ ተውኝ እስቲ በእናታችሁ። ፍቅሩ በደም ስሬ ገብቶ ስሰቃይ
ቀላል ሁላችንም እኮ ነን ማሬ። ዘመናዊ ሽርሙጥና ነው ያልሽው ፍቅሬ፣ ሁላችንም ነን። ስራው ነው ማሬ። ጉቺ ፍሬንድ ነን እኮ ረሳሽኝ እንዴ? ጉቺ እንዴት ነሽልን? ደህና ነኝ። እስኪ ጋለሪ ሙላ 28 ላይ ብላ ስምንት ልብ ስጠኝ። አረ ችግር የለውም ጉቺ፣ እንኳን ጋለሪ አይደለም ሌላም ነገር እሞላለሁ። እኔ ሌላ ነገር ሙላልኝ አላልኩክም ሰውዬ፣ በህግ አምላክ እኮ እሞላለሁ እኮ ነው። ጋለሪውን እሞላለሁ ጉቺ፣ ጋለሪ እሞላለሁ። እሺ ጉቺ ሰላም ነሻ? ደህና ነኝ። ሌላ ነገር እሞላለሁ። ሌላ ነገር የሚሞላልኝ መች ፈለግኩ? ጌታ ኢየሱስ ወደ አንቺ ወደ ፖለቲካ አትውሰጂው እንዴ ጉቺ። እሺ አሁን ጋላሪ ሙላልኝ እንዴ ፍቅሮቼ። ጋላሪ ሙሉ አዲስ እኮ ነው ዛሬ፣ ትላንትና ነው የቀየረው። ሀጂ ነው ሀጂ አይደለም እናንተ። አምሮብሻል ደግሞ ጉቺ። ተመልሰሽ ቆይተሽ ስትመጪ እንደዚህ ታመሽ ምናምን ስትመጪ በጣም ዋ ብለሽ ነው የምትመጪ። መችሽ ደስ ብሎኛል ስላየሁ። እሺ ሀጂ ናት ሀጂ ነው ይላሉ እየሞላክ። እሺ ያ ሀጂማ ጋይስ እኔ ስፈልገው ወጣሁት ሼር ላደርግለት። ልጅቷ እዚህ ላይ ቆማብኛለች። 10,000 አላያችኋትም? ላይፍ በገባው ቁጥር ሀጂ 10,000 ብሩን አላከልኝም፣ ሀጂ 10,000 ብሩን አላከልኝም ትላለች። እንደውም ላገኘው ሀጂ ለራሴ 10,000 ኮይን አውርድልኝ ነው ብለው ቅጣቱ። እንዴ ሀጂ ማን ነው? አንድ ልጅ አለ የኛ ቤተሰብ። ስራ አረገችኝ እኮ ላይቭ መግባት እስኪያስጠላኝ ድረስ። ቆይ ጋይስ ለሀጂ ሼር አድርጉለት። እዚሁ ለእኔ ጊፍት ጋላሪን ይሞላልኛል። እንደው ትቼዋለሁ። ግዴታ ያለብን አረጉት እንዴ? አላስቀምጣለችኝ እኮ ጋይስ ብታዩት። በገባው ቁጥር ሀጂ 10,000 ብሩን አላከልኝም። እንኳን አላከልሽ እንደው ጌታን እንዴት እንደምታናድድ። ልክ ሀጂን ብር አበድረው ነው የሚመስለው። ልክ ሀጂ ብር ኖሮበት። ተረጋይዝ አንዳንድ ሰው ቀልደኛ ነው። ኩይ እናቴ መጣቸው አይባልም። ታንቀክሙት ሂድ አንተ አስገባላት። ለሀጂ ብር አበድረው ነው እናቴን ይወርቅ ሴ አቶ ጂኒው አይቼሃለሁ። በእንትን ገብተህ ስትወጣ ብትመጣ ነው የሚሻልክ። ማሜን የምልህ ቆይ ባናት የምትሰማው ምን አስባ ነው? ይህ ሰው ያስወርዱልኝ። ጋላሪ ካልሞላ ምን ይሰራልኛል? ተናገርኩ ብዣ ማሜ። ናውረድ ማትሞላልኝ ከሆነ ናውረድ እሞላለሁ አልኩኝ። ሂድ አየር አትያዝብኝ። ሞልተህ ግባ። እንደ ሰው የሞሉትም እንግባ አላሉ። ተስፋ ይላል ደግሞ መድኃኒዓለም ተስፋ ያስቆርጥክ። ተስፋ ብሎ ራሱ ተስፋ የቆረጠ ሰውዬ ምን ታሪክ አለክ? ሜምበሩ ነው የኔ ፍቅሮች። ለራሴ አሞኝ በስንት ጊዜ ስመጣ እቺ ልጅ አልሸቀለችም። ቆይ እስቲ ጋላሪዋ ልሙላላት እንኳን አይባልም። በ15 ቀን ቲክቶክ ላይ መጥቼ ገብቶ ፈርሾ ያወራል። ዛይድ የኔ አባት ሜምበር ሁኑ ሁላችሁም። እሺ ፍቅሮቼ 1,000 ይመለስ ሜምበራችን። ለሀጂ ሼር አድርጉለት። እሺ ፍቅሮቼ ነግረዋለሁ እንዳይሰጣት። ጋይስ ጂኒው በሀሪፍ መጥቶ ወጣ ማለት ነው። አሌክስ አበሻ ጋይስ ሁላችሁም ሜምበር ሁኑ። ኧረ እባክህ ና። ይሄ ደግሞ ጌም ይልክብኛል። ሶፊዬ እንዴት ነሽ? ወይ ፈንድሻዬ እንዴት ነሽ? ኧረ ሰውዬን አውጣ። እኔ ለራሴ ቤተሰብ ጌም አልጫወትም። ፍቅሮቼ ናፍቀውኝ ነው የመጣሁት። ማሮቼ እኔ ለራሴ እግዚአብሔር እናንተ ናፍቃችሁኝ ነው የመጣሁት እንጂ የመምጣት ራሱ በቪዲዮ የመውጣት ፕላን ራሱ የለኝም ዛሬ። አሁን ሊስትሮ ያስጠረግክ በአፍክ አንተ ወሎየው የምትባል ሰው እንዴት እንዳስጠላኸኝ ልጋጋም እንዳላይክ እንዴት እንዳስጠላኝ ወሎየው የሚባል ሰውዬ። ሶፊ አሞኝ ነበር እናቴ፣ የኔ ወርቅ አሞኝ ነበር። አሁን ተሽሎኛል።
ሜምበሩ ነው ጋይስ። ጋላሪ አዲስ ነው። እስቲ ሙሉልኝ ፍቅሮቼ ሙሉልኝ። አንድ አበባና የምትሳሟ ብቻ ነች ያልተሞላችሁ። ሜርሲ ያው ተሽሎኛል። ወግጂ ምን ላድርግሽ አላለም። ምን ታረገኛለህ አንተ ልጋጋ አሽቃባጭ። ወግጂ ምን ላድርግሽ? ምን አርገኝ አልኩክ? ምን ታረገኛለህ? ማሜ እኮ ቆለጡ ተያዘ። ሰምተሻል? አንተ ሰውዬ ጸጥ በል። እዚህ ቤት ስለ እንደዚህ አይነት ወሬ አታውራብኝ። ይህኔ አንተን ቢፈለግ አንድ ቦታ አይጠፋም። ደግ አረገ እንኳን ተያዘ። የማማሜ ወንድ ነው ከፍቶ ሲያሳያት ማን ያላት? አይ እኔ እንኳ የለም ግን ሰውየው ታመመ እንዴ? ኧረ እኔ አትደውሉብኝ ወደዛ። ናፍቀሽን አልኩ። እስቲ ወሎየው በእናትህ ምን አለበት ጋላሪ ሙላልኝ። አዲስ ቀይሮ ነው በእናትህ ወሎየው ሙላልኝ። ምን አለበት? ምን ማለት ነው? አዲስ ትላንትና ቀይሮ አዲስ ነው። ቁሪኝ ቁሪኝ ነው ሙላልኝ። አስረጅኝ። ምንድን ነው ጥቅሙ? ገንዘብ ለማግኘት ነው? ሲውል ከ15 ቀን ላይፍ ስላልገባሁኝ ቫይራሊ ይወድቃል። አሁን ጌም ስለምጀምር ቫይራሊ እንዲነሳ ጋላሪ መሞላት አለበት። አቤት አንተም ማስረዳቱ ራሱ ልብ ጉትት ያደርጋል። እንደው ማለት ነው ታረቁ እንዴት ላለ ከቁለት መያዝ ጋር እና ከመታረቅ ጋር ምን አያያዘው? ካለው እንደውም ሁለተኛ የሚጨምርላት ምን ነው? አንተ በጣም ተቃጠልክ። ኮመንት አንብቤ ነው እኮ የጻፈውን እኮ ነው የምለው። ልጅቱ እኮ ድንግልናዋን የወሰድኩት እኔ ነኝ። ገጠር የያዘችበትን ለዛ ነው የተቃጠልከው አንተ። ኤግዛክትሊ አንተ ድንግልና ወስደ አሳይተህ ሞክረህ አልሰራህም። ያለ ማሜ በላይ በቪዲዮ አሳይቶ ተቀባይነት ሊደፍን ብሎ ነው እንጂ ከተለያየን 10 ዓመታችን ሊደፍን ብሎ ነው እንጂ አንተ ተንቀሳቅሰህ ሰርተህ ራሱ ተቀባይነት አላገኘም። ያንተ ኖ ዲስክ ብሏል። ያንተ ፍቅሮቼ ሜምበር ሁኑ በእናታችሁ እና ጋላሪ ሙሉ። ልብ አለ ትንንሹን ቁሪኙን ሙሉልኝ። ጉቺዬ ነይ ቡና ጠጪ። የት ነው ቡና የምጠጣው? ፍቅሮቼ ታረቃችሁ እንዴ? አዎ ታረቀን። ምን ነው ችግር አለ? አንድ 20 አንበሳ ወርጄ ጆሮውን ይሄንን ከግራ ያለውን ይሄ ብድግ ይሄ ጋጥ አርጌሽ ካነሳሽልኝ በ20 አንበሳ አስቀጠዋለሁ። ወሎዬ የኔ ፍቅር፣ የኔ ጠንበለል፣ የኔ ሸበላ እውነት ይቆየኝ። ጽድቁ ቀርቶ በቅጡ በኮነነኝ ትላለች እናቴ። 20 አንበሳው ይቆየኝና ቁሪኙን ጋላሪ ሙላልኝ እኮ። ጆሮውን አንቺ አስነሺ፣ የግራ ጆሮውን እንዳለ አስነሹ። እሱ እንዲሆን ላይቬ ቫይራል መውጣት ስላለበት ጋላሪ ሙላልኝ። ወይ እንደዚህ እናድርግ። እንደዚህ የምትቀጭልኝ ከሆነ እሺ። ይሄ የቆለጡ ፍሬ አለ አይደለ? እሱን ወደ ታያስሮ ሃይላንድ አንጠልጥሎ በመንገድ ላይ የሚሮጥ ከሆነ አስቀጣው። እንደሱ የምትቀጭ ሂድ። የማሜ ቆለጥ በጣም ነው እንዲህ ወንዶቹ ሀሳብ የሆነባችሁ እየገባችሁ በነፃ ቁጭ ብላችሁ ማብራሪያ ትሰጣላችሁ። በጣም ነው እንዲህ የማሜ ዕቃ የጨነቃችሁ። ላርጓ በማሜ ዕቃ መከራችሁን በላችሁ። ድሮም አንተ ታስታውቃለህ። ሀድራ ነጭ ድሮ ምን የማይጥመኝ አንድ ነገር የማይጥመኝ ሰው ነህ አንተ። ቃሪም ፋኬ ደግሞ ይህ ዘመቻ ስራ አረገኝ እኮ ዝምታ። በስምንት ልብ አስባችሁ በስምንት ልብ ገብቶ ሊያማ ማን ወሉ ትላንት በክብር ዩኒቨርሱ ጋላሪ ላይ አንበሳው ጋላሪ ላይ ተቀምጦ ብሎ አምሽቶ ቲክታክ ራሱ ጋላሪውን ሲቀየር እያዘነ
ታዋቂ ፌመስ ሰው ፎቶውን በማንሳት የጸጸታለሁ ብሎ ቲክታክ የቀየረው ልብ ስምንት ልብስ ሞልተህልኝ ለጋላሪ ገብቼ ላውራ ልማ አለማፈር ስለዚህ አትድከም፣ ዝም ብለህ እታቸው ነህ አዳምጥታቸው ነህ። ይሄ እህታዊ ኢትዮጵያዊ ምክሬ ነው ላንተ። ኤግዛክትሊ ያ አድበህ ከታች ቁጭ በየአክሊሉ የኔ አባት አሞኝ ነበር የኔ ጌታ ቴንኪው እሺ ጠይቀኸኛል የኔ ፍቅር። ሌሎቻችሁ ሜምበር የሆናችሁ የቤቱ ሜምበር የሆናችሁ ሜምበራችንን እያሳደገን ፕላስ ደግሞ ጋላሪ ቁሪኝ ትልልቁ እሱ መድኃኒዓለም ያውቃል። መኒገን እጅ ውሻዋን ሌላ ያለው ጋላሪ ሙሉ ጋላሽ ፍቅሮች አሞኝ ነበር ነባዬ። አሁን ግን ተሽሎኛል። ይኸው ዛሬ መጥቻለሁ። ያ የትልቅ ሰው ልጅ ጉቺዬ ትከሻሽ ያስታውቃል። እናሳ በስምንት ልብ ዝምታ መቼም መቼም እንደዚህማ እንትን አላደርጋችሁ። እንደዚህማ ክብራችሁን አልጥልም። ትላንት አባታችሁ የሰራው ታሪክ በስምንት ልብ የሚሸጥ ነው። ጋድ ብለስ ዩ ጋይስ ባይ ባይ። ጋድ ብለስ ዩ ለራስህ ቻው። እስከ ስምንት ልብ መስጠት ያውጣክ ወሎየው። ደና ነገር ለመስጠት ያብቃክ። በስምንት ልብ ስንት ነገር ያወረደን ሰውዬ ገብቶ ሊያማን ደግሞ ማመንክ ራሱ ትገባለህ። ስምንት ልብ ስትስልክ ወይኔ ማሮቼ ሜምበር ሁኑ እስቲ ፍቅሮቼ፣ ሁላችሁም ሜምበር ሁኑ እሺ። ምን አሁን ስምንት ልብ ውጦ ዝም ይባላል? እሺ ከሳምከኝ ቻው ወሎዬ። መልካም ቀን ይቅናክ። አይ ቲንክ ማታ ነው እናንተ ጋር አይደል? መልካም አዳር፣ ሰላም እደር። ቆንጆ ህልም እይ፣ ደና ህልሜ። እዛ ዋይት ሀውስ ያሳድርክ በህልምክ። ወይ ኢትዮጵያ ገብተህ ከማሜ ጋር ፈረሸ ስቅም እደር ሌሊቱን። ሜምበር ሁኑ ፍቅሮቼ፣ ሜምበር ሁኑ። ቁሪኙን ደግሞ ጋላሪ ሙሉልኝ። አንቺ ሆፕ ማን አስገቢ ያለሽ? ሆፕ አይቼሻለሁ። አንቺ አንድ ነገር ብቻ ተናግሬ እወጣለሁ። ናውጣ ይበልሽ በቃ እሱም ብቻ ምን አባ ገባ ይበለኝ። ምን አባ ገባክ? ደግ አረግ እንኳን አለኝ። ደግ አረግ ማሚዬ። ምንስ ቢለኝ ሲፈልግ ጃርት ይበለኝ። አዎ ከፈለገ ጃርት፣ አንቺ ጃርት ይበለኝ። ሲፈልግ ነቀዝ፣ ሲፈልግ እባብ፣ ሲፈልግ ጉጉት፣ ደስ ያለውን ይበለኝ። ምን አቃጠለ? አንተማ ተልከን የመጣው አንተ ተልኮ አለክ እኔና ማሜን ለማለያየት። አንተ ነቀዝ ወዬ ማዕረይ፣ አንተ ነቀዝ፣ አንተማ ተልከክን የመጣው አንተ። ድሮም ሁኔታ ከአይነ ውሃ ካላማረኝም አንተ ወሎዬው የምትባል ሰውዬ እንዲሁ ዝም ብዬ ሳይክ ድሮ ራሱ አይነ ውሃ አላማረኝም። አልወድህም፣ ሁኔታ ደስ አይለኝም። አዎ በማሜ ቤት ወገብክን ይዘህ ቆመክ። አይ ማሚ ጀግና ቆመክ። ጀግና ሱሪ የታጠቀ ቀበቶ ያሰረ ማለት ማሜ ፕሬዝዳንት። ወገብክን እስር አድርገህ
ከርመክ መልክ ስትሰራ ናውጣ ላርጓ ጠብጣቢ ብሎ አባረረክ። አዎ በዛን እንዴትና እልህ ብስጭት እኔ ቤት መጣክ። ታሪክክን በደንብ አውቀዋለሁ በደንብ ሳትሞት ማሜ ቤት አንተ ከመቃብርክ በላይ ታሪክክ ተጽፎ ተቀምጧል። ስትሞት ቀጥታ መለጠፍ ብቻ ነው። አዎ ይሄ ነው አንተ ልጋጋ። ዛሬ ማሜ አጠናፍሮ ሲያባርርክ እኔ ቤት ገብተህ ፈርሸህ ልታማ ፈታ ብለህ ልታማ አታማም። አይደረግም። አይሆንም ስልክ ወድብያው አታደርገው። ያውን በ8 ልብ አታረገው። አይደረግም። መጣ ደግሞ አንድ መዝገቡ የሚባል ዘገምታለ መጣ። ጋዝ ጋላሪ ሙሉ ነፍስ ቀላል ማዕረግ እነኝህ ስለማውቃቸው እኮ ነው። ጥንብርኩሳቸውን አውጥቶ ቀንዳቸው ስለሰጠቅ ማሜ ቤት አትከበርም። ይኸውልህ ስለሰጠቅ የምትከበረው እኔ ቤት ነው። ማሜ ስለሰጠቅ አያከብርክ። በቃ ተናግሯል። ስለሰጠቅ አላከብርክም ብሎ በይፋ መልካት ትስራ ተብለክ ወልዲያ ማነው ወሎዬው የምትበል መዝገቡ እየሳምከኝ የኔ ፍቅር ማነው መዝገቡ ይዛ የኔ ፍቅር። ድሮ ምን እኮ ዝም ብዬ ቻኩዬ ሰው አስቀይማለሁ። አይስክሪም ስትሰጠኝ አስቀየምኩ የኔ ፍቅር። እሺ አባቴ የኔ ጌታ ቴንኪው። ልንገራችሁ ማሜ ቤት ስለሰጠክ አትከበርም። ስለሰጠክ ሳይሆን የምትከበረው በአሰጣጥክ ነው። ማሜ ቤት መስጠትና አሰጣጥ ይለያያል። እንደ ወልዲያ 1000 ኮይን ሰጠቅ በርሽ ማሜ ቤት እተኛለሁ ካልክ ተቀጥቅጠቅ ተረግጠቅ ተሰባብረክ አላቸው። ይሄ ምንድን ነው የሚባለው? ኢመርጀንሲ ኃይል አላቸው ኮድ 21ዶች። ማሜ ስብርብር ቅጥቅጥ አድርጎ ሲጥላቸው ጊፍተሮቹን ማለት ነው በቃሬዛ እንደ አምቡላንስ መጥተው ኮድ 21ዶች እንደዚህ እንትኑ ላይ አስተኝቶ ይዘው አውጥተው እኔ ቤት የጣሉክ ሰው ነክ። ወሎየው ማለት ወሎየው በትንሹ ይሄ ነው ታሪክክ። ማሜ ቤት ስለሰጠቅ አትከበርም የኔ አባት። አሰጣጥቅ ነው የሚያስከብርክ። እቺን ነገር ከግምት ውስጥ ክትት። እንደኔ 1000 ኮይን እንደኔ ቤት አሁን 1000 ኮይን ሰጠቅ ዘቶ በጊፍተር ላይ እንደተንጠለጠልከው ማሜ ቤት ድሮ ተሰድበክ ከዚች ወንበር በብሎክ ተሰናብተሃል። በብሎክ እንደዚያው በምናምን እኮ በብሎክ መልካም ስራ ተብለክ አሁን እኔ ቤት ቁጭ ብለህ መልክ እየሰራክ ነው። 1000 ኮይን ሰጠክ። አንድ ልጋጋ ደግሞ ማሜ ልማ አታማም። የፖስትኩትን ቪዲዮ እሺ ሼር አድርግልኝ። 1000 ኮይን ሰጥቶኝ ሊያማ ገብቶ ማን ነው ጊፍተር የሚቦልክ? እስኪ እከሌ ያለ ጊፍተር የሚቦልክ አንቦልክም። ተለማምጠና ባብለን ማዘል አይደል እንደሚቀረን ማዘል ልናዝላቸው እንዲ ማሜ እኮ አይሰማህም እየቦልክ ይኸው ይህ እዚህ ጋር የምትጭኑት አለ ሌቭላችሁ 36 37 ሌቭልን ገንጥሎ እኮ ነው የሚያባርርክ። ማዕረግክን ጥሉ እዚህ መልካት ትስራና ወጣ ላርጎ ጠብጣቢ እዛ ላርጎ ልጠበጠብ ተብለክ ተሰድበክ የታባክ አንድ ወሎየው የምትባል አቀመስኩክ። ዛሬ ያገኘሁክ የማሜ ቤት እኮ ከሰል አቀጣጣይ ነበር። ማሜ ሲቅም ጫት እንደዚህ በሀገራችን አጠሪራ ይባላል እንጂ የምትቃመዋን ብቻ ቀንጠስ የምትደረግ ማሜ ጌም እየተጫወተ ሲቅም እኮ ወሎየው አጠሪራ እያረገ ቆንጆዋን ቀንበጧን ቀንጥሶ እንካ ማምዬ እያለ የሚያጎርስ ሰውዬ እኮ ነበር። አዎ ለማሜ ቁጭ ብሎ ከስር የሚያቀጫት እንደዚህ ቀንጥስ እያደረገ ቆንጆ የሆነ እሸቷን የሚሰጥ ሰውዬ እኮ ነው። ዛሬ ገብቼ ፈርሼ ልማው ይላል እኔ ቤት። አታማም ትክክል ትላለች። እኔን እንኳን ጋይዞችዬ እኔን እንኳን ስንቴ ያስቀጥቶኛል። ስንቴ ለማሜ እየሰጠ ዛሬ አጠናፍሮ ሲያባርር ደግሞ 1000 ኮይን ሰጠ። እኔ ቤት ገብተህ ልታማ። ጀግናው ትላንት ወደ 100,000 ኮይን እኮ ነው እዚህ ቤት ያወረደው። ይሄማ ክህደት ነው። ህዝብስ ምን ይለኛል? አንተና ሲያቸው ባማው
ህዝቡንስ ተወሉ ፈጣሪስ ምን ይላል? ደፋር ነህ በጣም። አሁን የገባችሁ ልጆች ሜምበሩን እሺ፣ ሜምበራችን ወርዷል። ሜምበሩን ጎንደሬው ሄድኩበት ላርጓም እንትና የሚባል ላርጓም ሄድኩበት። ጋይዝ ማን ነው ስሙ? ወሎዬው የሚባል ላርጓም ላርጎ ጠፍጣቢ አገኘው። ወሎዬው ዛሬ ታባካ አቅምሻለሁ። ይካድ ሲሳይ ይካድ ማሜ ካዲ ነው አልሽ። እኔ ፍቅር ይካድ ሲክድ እንክደዋለን፣ ሲመለስ እንታረቃለን። አለቀ። ማሜ ስትክድ እንክድሃለን፣ ችግር የለውም። ስንታረቅ ደግሞ እንደዚህ ጥብቅ ነው የምንለው፣ ችግር የለብንም። ጥብቅ ልጥፍ ሄደን ማምዬ የኔ አባት ልገልበጥልህ ልዘቅዘቅልህ እልሃለሁ። ስንጣላ ደግሞ እንጣላለን። ይኸው የስራው ባህሪ ነው፣ የስራው ባህሪ ነው። ማንስ ከመጨረሻው ተጣልቶ አይታችሁ ታውቃላችሁ? እንኳን ማሜ 7 ቤታችንን የደከሉልን ቤት ስራ አይደል የምንርመጠመጠው። እንኳን ማሜ ምን ያውቃል? ማሜ ማለት እኮ ነጭ ወረቀት ሊሞናን አይታችሁ ማሜ ማየት እኮ ነው። ማሜ ምን ያውቃል? ማሜ ደግሞ ንጹህ ሰው ምን ያውቃል? አፉ እንጂ ልቡ ክፋት የሌለው ማሜ እኮ በአፉ እንጂ በልቡ ሰው አይነካም እኮ የኔ አባት። ምን ያውቃል ማሜ? ሊሞላ በሉት ነጭ ወረቀት የሰጡትን የሚያነብ ማሚዬ ደግሞ ምን በይቻዋላ በዛ ላይ እንዲግማሽ ፊቱን የሚያሳይ ወንድ አትባ በጣም ቆንጅዬ ነው ማለት ነው። ወንድ ልጅ እንዲግማሽ ፊቱን ካሳየ በቃ ያስታውቃል። ወሎዬ ይዩት፣ መነጽር አደራረጉን ወደ ላይ እንደዚህ አስተያየቱን ይዩት አለው። ማሪ እኔ ጨረቃ እኔ ስለማቅ ነው እኔ የምልሽ ትለኛለች። ትክክል ምንም አትበይኝ በእናትሽ። አሁን እኔ ከወሎዬው ጋር ግብ ይዣለሁ። አንድ አባ ሰጥቶ በ6000 ኮይን ቁጭ ብሏል። ሙላው ጋላሪውን 2 ነው የሚጠይቀው፣ አይሞላም። እርጉዝ ነሽ ወፈርሽ ምን አስጨነቀሽ? የኔ እርግዝና አንቺን ለምን አስጨነቀሽ? እስቲ ቆይ ይሰጥ ይሆናል። ወጣ የለውም ጨርሷል። ወጣ እዚሁ ድረስ ነው አቅሙ። ለዚህ ነው እኮ ማሜ ራሱ የቦለቀቅ ወጣ። ጋይዝ ማሜ ራሱ ለዚህ ነው የቦለቀው። አሁን አወኩኝ ለምን እንደቦለቀው ማሜ። አይስወር አወኩኝ አሁን። ኧረ ይህ ሰው የጌም ይልክብኛል። እባክህ ካትላክብኝ አውጣ። አሁን ገባኝ። ኧረ ሰውየው ምን አድርጊ ነው የሚለኝ? አውጣ እባክህ። ይህ ስንቴ ነው ጌም የሚልክብኝ? ወይ አዝመሪ ነው ይህ እንዲነኬን ያባት። አዎ ለዚህ ነው የቦለከው። እንዴ ቆይ ሆፕ እስኪ አዝመሪ ነው አስገቢው፣ እያመለጠኝ ሆፕ ሞዴሬተሮች ማስገበት አንበረባበ ሲስተር ናቴ ወይ አንበርባ የምትባለች አይቻ እንኳን ተሻለ። አንተ ኒግማ እንዳመመኝ ታውቃለህ? እና ማትባርከኝ እናንተ እንዳመመኝም ያውቃል። ጆከር ነው እንዴ ሰውዬ? ጆከር ኬት አምጥቶ ኒግማ ይሆናል? ቁሪኝ ለራሱ ስሙን የለው። ምን ያለች ሩቴ ምን ያለች እዛ ስንጫወት በቅሳችን ሰፖርት እናደርግ ዶክተር ምን ያለ ለእኔ ግብተሮች ሲያቸው ጉቼ መኒን ምን ኡራኤል ማርያምን ለእናቴ ማርያምን ያሉት ሁላቸው ሀለብል ናቸው። እንደ ዶክተሬ 2 ዶክተሬ ድምፅ ነው ያለው። ሁላቸው ለእኔ ግብተሮች ነው። ቶሚ ያች ፑሽፑሽ እንጫት ያረ ቆሬ ምን አገባ እና ነው የምጫወት። ቆጠሮ ማለት ከማን ጋር ከጉቼ ኧረ በስመ አብ ተው ጉቼ እኔ በጣም ነው የምወድሽ የኔ ዓለም
የኔ ፍቅር እናቴ የወለደችን አንቺ ማማ ይሰማል። አንተ ከስማው ስማው listen to me. She's my big sister, my life sister. You know, በአማርኛ ነው የሚገባሽ ወይ በእንግሊዝኛ ወይ በኦሮምኛ ነው የምናገረው? አስተርጉሜሽ እነግርሃለሁ። ምን ያህል ብቻ እዛ መጠሽ ለእኔ አስቀጣኝ። አይ አንተ ቆሪን ለጉቼ እንኳን እንትን አስቀጣኝ። ትቀጣለህ። አሁን ትንበርከካለህ። ተንበርከከ ቃል ኪዳን ነው የማስገባው። እኔ ለሁላችን በጣም ነው የምወድሽ። ለምወዱ እኔ ወድ አዝበት ነው። እኔም በጣም ነው የምወድህ። ዛሬ ግን እረፍት አድርግ እሺ። በእኛ አንድ ሰዓት ቆጠሩናል። ጌም እረፍት አድርግ። ተኛ፣ ትንሽ ሰዓት ተኛ።